ህንፃ ስላሴ እየተገደለ ኢትዮጵያ ውስጥ እናንተ አሞግሱ፣ እናንተ አወድሱ፣ እናንተ ጎብኙ፣ እናንተ ጨፍሩ፣ እናንተ ውስጥ ይጠራጩልን፣ እናንተ ባለ ሲመጣ አክብሩልን። እነዚህ የተቀበሩት ኦርቶዶክሳዊ ስለሆኑ፣ እነዚህ የተገደሉት ኦርቶዶክሳዊ ስለሆኑ የእናንተ ድምፅ የት አለ? የቅዱስ ሲኖዶስ አጀንዳ የት አለ? ገደልናቸው። አሁን ሟቾቹ ነፍሰ ገዳዮቹ ሳይሆን እኛ ዝም ብለን ያጨበጨብነው፣ እኛ በአጀንዳ ያልያዝናቸው፣ እኛ ፊት ለፊት ያልተሟገትንላቸው፣ እኛ እንዲገደሉ በዝምታችን የተባበርናቸው ናል። ገዳዮቹ እኛ ነን፣ እነሱ አይደሉም። ኑ አብረን እናልቅስ። ቅዱስ ሲኖዶስ ኑ አብረን እናልቅስ። ቤተ ክህነት ኑ አብረን እናልቅስ። ሀገረ ስብከት ኑ አብረን እናልቅስ። ሊቀ ጳጳስ ኑ አብረን እናልቅስ። የቤተ ክህነት መዋቅር ደሞዝ የምትበሉ ኑ አብረን እናልቅስ። የቤተ ክርስቲያን ምዕመናን አስራት በኩራት እያወጣ ያረሰውን መሬት እህል እየቸረቸረ አስራቱን ለቤተ ክርስቲያን ገቢ የሚያደርግ አንድ ገበሬ ሲገደል የማይቆጨው በክርስቲያን ውሳኔ የማይቆጨው የቤተ ክህነት አመራር ኑ ባካችሁ አብረን ውስኪ እንራጭላችሁ። ምን ብለን እንጠይቃችሁ? ምን ብለን እንንገራችሁ? ለገደለው እንዘን፣ ላስገደለው እንዘን፣ ለዝም ላለው እንዘን። አርሲ ሀገረ ስብከት ስር ዛሬ ብቻ አይደለም በተደጋጋሚ ረጅም ዓመታት እየሞቱ ላሉ ለቤተሰቦቻቸው፣ ለካህናቱ፣ ለቤተ ክርስቲያን መዋቅሩ ስላሉ ወንድሞች፣ እናቶች፣ አባቶቻችን እዚህ ቤተሰብ 14 ሰው በአንድ ቀን ሲገደል 3 ሰዎች ተጨማሪ ሲገደሉ ታፍሮ የተወሰዱ 3 ሰዎች ያሉበት ሬሳቸውን እንጂ እኮ በአካል ኦርቶዶክስ ተመርጦ ተለይቶ